ሄሎ ጋይስ አምባክ እንግዲህ ዛሬ በቃላችን መሰረት በባለፈው ፓርት 1ን ፈርዘሮን ሴት ጀምረን ነበረ። ሶ በዚህኛው ሌትስ ፊኒሽ ግሬድ 9 ዩኒት 1 በሚል መሰረት ይዘን መተናል። ሶ በዚህኛው ፓርት ዩኒት 1 ፈርዘሮን ሴት የሚለው ዩኒት የሚጠናቀቅ ይሆናል። እንግዲህ ቱዴይ ዊ ዊል ቶክ አባውት ታይፕስ ኦፍ ሴት ኤንድ ዴር ሚኒንግ። ስለዚህ ዛሬ ስለ ታይፕስ ኦፍ ሴት ወይም ደግሞ የስብስብ አይነቶች እና ሚኒንጋቸው ምንድነው የሚለውን ነገር እናያለን። በባለፈው ስለ ሴት ሚኒንግ አይተናል። ሴት ምን ማለት እንደሆነና እንዴት ዲፋይን እንደምናደርገው እንዲሁም ተጨማሪ ነገሮችን አይተን ነበር። ሶ የባለፈውን ቪዲዮ ሄዳችሁ ማየት ትችላላችሁ። በዋነኝነት እንግዲህ በዚህ ቪዲዮ 4 አይነት ታይፕስ ኦፍ ሴት ይዤላችሁ መጥቻለሁ። መጽሐፋችሁ ላይ የተቀመጠው 5 ነው። ነገር ግን በዋነኝነት ማወቅ ያለባችሁ ብዬ ያሰብኳቸው ቤዚክ የሆኑት እነዚህ ስለሆኑ እነዚህን እናወራለን ማለት ነው። የመጀመሪያው ኢኳል ሴት ነው። ኢኳል ሴት እንግዲህ ከስሙ እንደምትረዱት ኢኳል ሶ they have to be equal ሴት ሁለት ሴቶች ኢኳል ናቸው ለመባል እኩል መሆን አለባቸው። let's say A and B are said to be equal if and only if they have the same element ማለት ነው። ተመሳሳይ የሆነ ኤሌመንት ካላቸው ሁለቱ ሴቶች ኢኳል መሆን ይችላሉ ማለት ነው። ሁለተኛው ኢኩቫለንት ሴት ነው። ኢኩቫለንት ሴት የምንለው እንግዲህ ከኢኳል ሴት የሚለይበት ምክንያት ኢኩቫለንት ሴት ላይም they have to be the same ነገር ግን ሴም ስንል ኮንቴንታቸውን ወይም ኤሌመንታቸውን ሳይሆን በውስጣቸው ያለው ኤሌመንት that means አማውንት ኦፍ ኤሌመንት ወይም ደግሞ ነምበር ኦፍ ኤሌመንቱ ተመሳሳይ መሆን አለበት ማለት ነው። ሶስተኛው ዩኒቨርሳል ሴት ነው። ዩኒቨርሳል ሴት እንግዲህ እንደምታውቁት ከስሙ እንደምትረዱት ዩኒቨርስ ማለት ብዙ ነገሮችን ጠቅልሎ የያዘ ኮምቢኔሽን ወይም ደግሞ ጥቅልል አድርጎ የሚይዝልን ነገር ነው። ዩኒቨርሳል ሴት ስንል በሁሉም ሴት ውስጥ የሚገኝ እነሱን በውስጡ ጠቅልሎ የሚይዝ ዩኒቨርሳል ሴት እንለዋለን። አራተኛውና የመጨረሻው ሰብሴት ነው። እንግዲህ ሰብሴት ከስሙ እንደምትረዱት ሰብ ማለት በሆነ ነገር ውስጥ የሚገኝ ነገር ነው። በአንድ ሴት ውስጥ የሚገኝ ሌላ ሴት ሰብሴት ይባላል። አራቱን እንግዲህ በተለያዩ አይነት ኤግዛምፕሎች ሌትስ ሲ። የመጀመሪያው ኢኳል ሴት ነው። ኤግዛምፕል ኦፍ ኢኳል ሴት ላይ ሁለት ሴት እዚህ ጋር ይገኛል አይደለ? በሁለቱ ትኩረት ስትሰጡ ሁለቱም ሴም አማውንት ኦፍ ኢለመንት ነው ያላቸው፣ እንዲሁም ደግሞ ሴም ኢለመንት ነው ያላቸው። ዳት ሚንስ ተመሳሳይ ኢለመንት ነው ያላቸው፣ እንዲሁም ነምበር ኦፍ ኢለመንታቸውም ተመሳሳይ ነው። ዲስ ካይንድስ ኦፍ ሴት አር ሴድ ቱ ቢ ኢኳል ሴት ማለት ነው። እንደዚህ አይነት ሴቶች ኢኳል ሴት እንላቸዋለን። እዚህ ጋር ኤ ላይ እንደምታዩት 1 2 3 ነው ያለው። ቢ ላይ እንደምታዩት ቦታ ተቀያየረ እንጂ 1 2 3 ነው ያለው። አማውንቱም እኩል ነው፣ ነምበሩም እኩል ነው፣ እንዲሁም ደግሞ ቁጥሩም ኢለመንቱም ተመሳሳይ ነው። እንደዚህ አይነት ሴት ኢኳል ሴት ይባላል። ሁለተኛው ኢኩቫለንት ሴት ነው። ኢኩቫለንት ሴት እንግዲህ ከኢኳል ሴት የሚለየው ቅድም ብያችኋለሁ እኩል መሆን አለበት። ነገር ግን ኤ ላይ እንደምታዩት ቁጥር ነው ያለው፣ ቢ ላይ እንደምታዩት ከለር ነው ያለው፣ ግን ሴም አማውንት ኦፍ ኢለመንት ነው። ዳት ሚንስ ኤ ላይም 3 ኢለመንት ነው ያለው፣ ቢ ላይም 3 ኢለመንት ነው ያለው፣ ነገር ግን ዲፈረንት የሆኑ ኢለመንቶች ናቸው። ስለዚህ እንደዚህ አይነት ሴት ኢኩቫለንት ሴት ይባላል። ሶስተኛው ዩኒቨርሳል ሴት ነው። ዩኒቨርሳል ሴት ሁሉንም ጠቅልሎ ቢይዝ ነው ብለናል። በኤግዛምፕል ስናይ ኤ እንግዲህ 1 2 3 የሚል ተሰጥቶናል። ቢ 4 5 6 የዚህን ዩኒቨርሳል ሴት ስናውጣ የሁለቱም ኮምቢኔሽን ጨምሮ ሙሉ አጠቃሎ የሚይዝልን ናቹራል ነምበር ይሆናል። ለምንድነው ናቹራል ነምበር ያልነው? ሴት ኤ የጀመረው ከ1 ስለሆነ ነው። ከዜሮ ቢጀምር ኖሮ ሆል ነምበር ይሆን ነበር ዩኒቨርሳል ሴታችን። እንደሚሰጠን የሴት አይነት እንደሚሰጠን ሊስት የሚለያይ ይሆናል ማለት ነው ዩኒቨርሳል ሴት። እንግዲህ አራተኛው ሰብሴት ነው። ሰብሴት ስንል ኤግዛምፕል ኦፍ ሰብሴት ቅድም እንዳልኳችሁ ሰብ ማለት በሆነ ነገር ውስጥ የሚገኝ ነገር ነው ብለናል። ሌትስ ኤ 1 2 3 ቢሆን ቢ 1 2 3 4 ቢሆን ኤ ሰብሴት ኦፍ ቢ። ለምን መሰላችሁ? ምክንያቱም ኤ 1 2 3 የሚሉት ቁጥሮች ቢ ውስጥ ይገኛሉ። ቢ 1 2 3 የሚሉትን ቁጥሮች ይዟል። ስለዚህ ሴት ኤ ቢ ውስጥ ይገኛል። ዳት ሚንስ ኤ ዘ ሰብሴት ኦፍ ቢ ማለት ኤ ቢ ውስጥ ይገኛል እያለን ነው ዳይሬክትሊ በአማርኛ ስንቀይረው። እነዚህ አራቱ ታይፕስ ኦፍ ሴት ዋና ማወቅ ያለባቸው ነገሮች ናቸው እዚህ ዩኒት ላይ ማለት ነው። ሌላው እንግዲህ በዋነኝነት የምናየው ዩኒየን ኤንድ ኢንተርሴክሽን ነው። ዩኒየን እና ኢንተርሴክሽን ዲፈረንሳቸው ምንድን ነው? በዛ ላይ ደግሞ ሚኒንጋቸው ምንድን ነው? እንዴትስ ነው ማውጣት የምንችለው በቁጥር የሚለውን ሌትስ ሲ። ዩኒየን እንግዲህ ዲፋይን አስ ዘ ኮምቢኔሽን ኦፍ ኦል ኤለመንት ዳት ሚንስ ዩኒየን ሌትስ ዩናይት ይባላል። ብዙ ጊዜ በተለይ ፖለቲካ ነገሮች ላይ አክቹሊ ብዙ ዜናዎች ላይ ስትሰሙ ሌትስ ዩናይት ይባላል። አንድ እንሁን ማለት ነው። ዩናይት ማለት አንድ መሆን ነው። ዩኒየን ማለት ደግሞ ኮምባይን አድርጎ አንድ ነገር መፍጠር ማለት ነው። the combination of all element ዩኒየን ይባላል። ኢንተርሴክሽን ላይ ስንመጣ ኢንተርሴክሽን ሚንስ ኤለመንትስ ፋውንድ ኢን ቦዝ ሴትስ። ለምሳሌ 2 ወይም 3 ወይም 4 ሴቶች ሊሰጡ ይችላሉ። ግን በአራቱም ሴት ውስጥ ወይም በሶስቱም ሴት ውስጥ የሚገኙት ተመሳሳይ የሆኑ ነምበሮች ኢንተርሴክሽን ይባላሉ። we will see ደግሞ them
ዲቴይል ማለት ነው። ሶ ዩኒየን እና ኢንተርሴክሽን በዋነኝነት እነዚህ ናቸው ዴፊኒሽናቸው። let me ask you something, do you know about complements of sets? እንግዲህ አንድ ሰው መጥቶ ኮምፕሊመንት ኦፍ ሴት ምን ማለት ነው ቢላችሁ ታውቃላችሁ? ሶ ሌትስ ሲ እንግዲህ ሃይላይትም ባይሆን አክቹሊ ዲቴይል እንገባለን። ነገር ግን በጥያቄዎች ሲሰሩ ነው እንደዚህ አይነት ነገር የሚገባችሁ። ግን ቤዚክሊ ለማስያዝ ኮምፕሊመንትስ ኦፍ ሴት ማለት ኤሌመንትስ ፋውንድ ኢን ዘ ዩኒቨርሳል ሴት በት ኖት ኢን ኤ። ግን ኦልዌይስ ኤ ስላችሁ ከኤ ውጪ ነው ያልኳችሁ አይደለም። ይሄኛው ዲፊኒሽን የሚሰራው ለኤ ኮምፕሊመንት ነው። ቢ ኮምፕሊመንት ከሆነ ደግሞ ኤሌመንትስ ፋውንድ ኢን ዘ ዩኒቨርሳል ሴት በት ኖት ኢን ቢ ይሆናል። ሶ በተሰጣችሁ ነምበር ወይም በተሰጣችሁ ሌተር የተለያየ አይነት ሚኒንግ ይሰጣችኋል ማለት ነው። እዚህ ጋር እንደ ኤግዛምፕል ሊወሰድኩት አንድ ነገር አለ። ለምሳሌ ኤ 1 2 3 4 ይላል። ሶ እዚህ ጋር ኤ ኮምፕሊመንት አውጡልኝ ብላችሁ that means ኤሌመንትስ ፋውንድ ኢን ዘ ዩኒቨርሳል ሴት በት ኖት ኢን ኤ ያልኳችሁ። ሶ ኤ 1 2 3 4 የሚሉትን ቁጥሮች ከያዘልን ኤ ኮምፕሊመንት ከነሱ ውጭ ያለው ናቹራል ነምበር ይሆናል። that means 5 6 7 8 እያለ ይቀጥላል። ሶ ይሄ ነው ኮምፕሊመንት ማለት። አክቹሊ ኮምፕሊመንትን እንደ ማይነስ አድርጋችሁ መውሰድ ትችላላችሁ። ኤ ኮምፕሊመንት ካልኳችሁ ከኤ ውጪ፣ ቢ ኮምፕሊመንት ከተባለ ከቢ ውጪ። በቃ ጥያቄዎች ይቀያየራሉ፣ ነገር ግን አይዲያቸው ተመሳሳይ ስለሆነ ብዙም ነገር አታክብዱት። ኢትስ ኖርማል እና ኢትስ ሲምፕል። እንግዲህ ዛሬ በጣም ይህንን ቶፒክ ወይም ደግሞ ይህንን ቲቶር በጣም ያሳምረዋል እና ያስደስተዋል ብዬ ያሰብኩት አንድ ሳይንቲስት አለ። ብዙም ታውቁታላችሁ። አክቹሊ ማቴማቲሽያን ነው። ሶ ማቴማቲክስ ላይ በተለይ ፈርዘር ኦን ሴትስ የራሱን ሎ ይዞ መጥቷል። ሶ ዲሞርጋንስ ሎ በሚለው ታውቁታላችሁ። እስቲ ስለሱ ትንሽ እናውራ። ዲሞርጋንስ እንግዲህ ትክክለኛ ስሙ ኦገስተስ ዲሞርጋን ነው። እንግዲህ ነገሮችን ፋይንድ ያደረገበት መንገድ እና ያጣመረበት መንገድ በጣም ይመቸኛል። አክቹሊ በጣም ስሜት የሚሰጥ ነገር ነው። ሪል የሆነ ነገር ነው። ሌትስ ሲ እስቲ በወርድም እናየዋለን፣ በፎርሙላም እናየዋለን። እንግዲህ ዲሞርጋንስ ሎ he give us the best idea and the best discoveries። በጣም ደስ የሚሉ አይዲያዎችን እና ዲስከቨሪዎችን ሰጥተናል። እንግዲህ ዲሞርጋንስ ሎውን ብቻ አይደለም ይዞልን የመጣው፣ ብዙ ዲስከቨር ያደርጋቸው ነገሮች አሉ። ነገር ግን ዛሬ እኛ የሚመለከተን እነዚህ ሎዎች ስለሆኑ እንዴት አድርጎ እንዳጣመራቸው ነው። ሶ ዲሞርጋንስ ሎ the relation of union and intersection የሚለውን ነው ይዞልን የመጣው። that means በዩኒየን አንድ በመሆንና ኢንተርሴክሽን በተደጋጋሚነት መካከል ያለውን ልዩነት that means ያው በትክክለኛ ወርዱ ስንሄድ ወይም እና የሚሉትን ሁለት ቃላቶች ወይም የሚለውን ቃልና እና የሚለውን ቃል አንድ ላይ ኦር ኤንድ የሚለውን ማለት ነው። ኦር እና ኤንድ የሚሉትን ሁለት ቃላቶች አጣምሮ የሚገርም አይዲያ የሰጠን ዲሞርጋንስ ሎ ነው። ሶ ሌትስ ሲ እንግዲህ ዲሞርጋንስ ሎ የሰጠን በፎርሙላ ስናስቀምጠው ኤ ዩኒየን ቢ the whole complement equals to ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት። that means በዩኒየን እና በኢንተርሴክሽን መካከል ያለው ሪሌሽንሺፕ አስቀምጦልናል። ሶ ኤ ዩኒየን ቢ ኮምፕሊመንትን ኢማጂን እናድርግና እንሳለው። ኤ ዩኒየን ቢ ማለት ዩኒየን ኮምቢኔሽን ነው ብያቸዋለሁ። ሶ ኤ ዩኒየን ቢ ስንል ኤ ውስጥ ያሉትን ሴቶች እና ቢ ውስጥ ያሉትን ሴቶች ኮምባይን ማድረግ ነው። ይሄ ኤ ዩኒየን ቢ ይሰጠናል። ኤ ዩኒየን ቢ the whole complement ስንል ግን ሁለቱም ሴቶች ኮምባይን አድርገን የምናገኘው ኮምፕሊመንት ስናወጣ ምን ይሆናል? ከነዛ ቁጥሮች ውጭ ያለው ነገር ግን ዩኒቨርሳል ሴት ውስጥ የሚገኘው። ምክንያቱም ኮምፕሊመንት ምን ብለን the set found in the universal set but not in that set ማለት ነው። በተሰጠን ጊቭን በሆነው ሴት ውስጥ የማይገኝ ነገር ግን ዩኒቨርሳል ሴት ውስጥ የምናገኘውን ቁጥር ኮምፕሊመንት ብለን እናስቀምጠዋለን። ሶ ኤ ዩኒየን ቢ ሁለቱ ተዋህደው የተገኙት ከዩኒቨርሳል ሴት ውስጥ ሲቀነሱ ማለት እኩል ይሆናል ይላል። ኤ ኮምፕሊመንት ከኤ ውጪ ያሉት ኢንተርሴክሽን ከቢ ውጪ ያሉት፣ ከኤ ውጪ ያሉት ኢንተርሴክሽን ከቢ ውጪ ያሉት ምንም ጥያቄ የለውም ዩኒቨርሳል ሴት ነው የሚሰጠን። ምክንያቱም ኤ ኮምፕሊመንት ስንል ከኤ ውጪ ያለው ነገር ግን ምን ውስጥ ያለ ዩኒቨርሳል ሴት ውስጥ ያለ፣ ቢ ኮምፕሊመንት ስንል ከቢ ውጪ ያለ ነገር ግን ዩኒቨርሳል ሴት ውስጥ ያለ። ሶ ዩኒቨርሳል ሴት ኢንተርሴክሽን ዩኒቨርሳል ሴት ነው የሚሰጠን። that means ዩኒቨርሳል ሴት። በተመሳሳይ ኤ ዩኒየን ቢ the whole ኮምፕሊመንትን ስንመለከት ስቲል የሚሰጠን ዩኒቨርሳል ሴት ነው። ስለዚህ እነዚህ ሁለቱ ፎርሙላዎች ወይም ደግሞ ሁለቱ ነገሮች እኩል ናቸው የሚለውን ሎ ሰጥቶናል። በተቃራኒም ያው ኢንተርሴክሽን ቢ the whole ኮምፕሊመንት equals to ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት የሚልም ፎርሙላ ይዟል። ያው ቤዚክሊ ይሄንን ስለሆነ ነው ይሄንን ያስቀመጥኩላችሁ። በጣም ደስ የሚል አይዲያ ነው። እንግዲህ በሲምቦል ብቻ ከምታዩት ሌትስ ሜክ ኢት ኢንተረስቲንግ፣ ደስ የሚል እናድርገውና
በወርድ ነው እስቲ ሎጂካሊ ምን ብሎ ነው ኦገስተስ ዲሞርጋን ያስቀመጠው የሚለውን ስንመለከት ኦገስተስ ዲሞርጋን እንግዲህ በቃል ያለው ለምሳሌ እኔ ተነስቼ አለ ኮፍያ ወይም ጓንት አላረኩም ካልኳችሁ ኮፍያም አላረኩም እናም ጓንት አላረኩም ማለት ነው ይላል። ሶ ኦገስተስ ዲሞርጋን ወይም እና የሚሉትን ሁለቱን ቃላቶች ተመሳሳይ አድርጎ ያስባቸዋል። እንግዲህ ፊዚክስ ላይ ግሬድ 12 ብዙ አይነት ነገሮችን ታያላችሁ። ዩኒት 5 ትራንዚስተር ላይ ኦርጌት ኖርጌት ምናምን እነዚህ በጣም ኢንተረስቲንግ ናቸው። ሶ እነዚህን ነገሮች ሁላ ዲስከቨር ያደረገልን ዲሞርጋን ነው። ምክንያቱም በኦር እና ኤንድ በሚሉት ቃላቶች መካከል ያለው ሪሌሽን ምንድን ነው የሚለው ነገር ስለፈጠረ ሶ ኢትስ ራይት አይደል? እኔ መጥቼ ኮፍያ ወይም ጓንት አላደረኩም ካልኳችሁ ኮፍያም አላደረኩም ጓንትም አላደረኩም እያልኳችሁ ነው። ዳት ሚንስ ዘ ሴም ነው። ሶ ይሄንን ነው በፎርሙላ የቀየረው። ምንም አዲስ ነገር የለውም። ሎጂክሊ ከተረዳችሁት ኢትስ ሪል የሆነ ነገር። ሶ ዲሞርጋን ስለው በጣም ደስ የሚል ሳይንቲስት ነው። እንግዲህ ሴሜትሪክ ዲፈረንስ የሚል መጨረሻ ላይ የሚገኝ ቶፒክ አለ። እሱን ዲቴይል እንድትረዱበት በሚል ደስ የሚል አይዲያ ይዤላችሁ እመጣለሁ ብዬ ነው ከቨር ያላደረኩት። አዘርዋይስ ግን ይሄን ይመስላል። ፈርዘሩን ሴት ብዙ ጥያቄ ይወጣበታል። አክቹሊ ሲምፕል የሆነ ዩኒት ነው። ዩኒቷን እንደመሆኑ መጠን ሲምፕል ነው። እንግዲህ በሚቀጥለው በዩኒቱ አዲስ ቪዲዮ ይዘንላችሁ እንመጣለን። አስተያየት እና የተለያየ ነገር ካላችሁ መስጠት ትችላላችሁ። ላይክ፣ ሼር እና ሰብስክራይብ እንዳይረሳ አደራ። ቻናሉ አዲስ እንደመሆኑ መጠን ነው እባካችሁ ላይክ አድርጉ። በተቻለኝ ቪዲዮን ለማሳጠር እየሞከርኩ ነው። ጥያቄ ካላችሁ እንዲሰራላችሁ ቪዲዮ የምትፈልጉት ነገር ካለ በሙሉ ኮሜንት ላይ ማስቀመጥ ትችላላችሁ። ስለነበረን ቆይታ በጣም አመሰግናለሁ። ቴንኪዩ